የሊቲ ፋሚሊዎች እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። እንዴት ነበር ሳምንት? ቀናት አሪፍ ነበር። እንጋ በጣም ቆንጆ ነበር፣ እግዚአብሔር ይመስገን። እና ፋሚሊዎቼ ዛሬ ትንሽ ሁሌም ለየት ባለ ቪዲዮ ነው የምንመጣው። ዛሬ ደግሞ አንድ አድናቂ ቲክቶክ ፔጅ ላይ እና ዩቲዩብ ላይ ግሩፕ ላይ ገብቶ በጣም ስላገኘሽና በጣም ብዙ የምጠይቅሽ ጥያቄዎች አሉኝ እና እባክሽ ምናምን ብሎ በተደጋጋሚ ቴክስት ሲያደርግልኝ ሶፊ ምናምን ለምን አላገኘውም ጥያቄዎች ሊጠይቀኝ ፈልጎ ነው አልኩና እኔም ላገኘው ብዬ ዛሬ ቀጥሬዋለሁ። እየመጣ ነው። እስኪ ምን እንደሚሰማው ምን ሊጠይቀኝ እንደፈለገ አብረን እናያለን። የትም እንዳትሄዱ። እስኪ እንደውልለትና የት አካባቢ እንደደረሰ ምናምን እንጠይቀዋለን። የትም እንዳትሄዱ፣ ተከታተሉ እና አሁን እንደውልለታለን። እስኪ እንስማ ምን እንደሚል። ሄሎ፣ እንዴት ነህ አሮን? ደህና ነህ? እግዚአብሔር ይመስገን። ዳላ ነኝ። ያው ትናንት ደውዬልህ አውርተናል እና የት ደረስክ? ስቴዲየም ደርሰህ? በቃ ናሽ እጠብቅሃለሁ ያልኩህ ቦታ ነኝ። እንግዲህ ፋሚሊ ስቴዲየም ደርሷል። እስኪ እንግዲህ እዚህ ሲደርስ ያለውን አሳያችኋለሁ። እንጠብቀው። ሄሎ፣ ወይ አሮን ደረስክ? ግባ፣ ውስጥ ነኝ። እሺ፣ ውስጥ በጀርባ በኩል ነው። ደርሷል። ፋሚሊ እየመጣ ነው። እስኪ እንጠብቀው። ብቻዬን እየጠበቅኩት ያለሁት እንዳይደብረው ምናምን ብዬ ነው። ካልደበረው በኋላ ውስጥ አሉ ጓደኞቼ፣ ከነሱ ጋር ሄደን እንቀላቀላለን። እስኪ እንግዲህ ይምጣና ያለውን ነገር አሳውቃቸዋለሁ። አሮን እንዴት ነሽ? ደህና ነህ? እንዴት ነህ? ስላገኘሽ በጣም ደስ ብሎኛል። በአካል በጣም ነው የምታምሪው። ናሽ ደህና ነኝ። እንዴት ነህ? ደህና ነህ? አንቺ እንዴት ነሽ? ደህና ነኝ። ስላገኘሽ በጣም ደስ ብሎኛል። በጣም ነው የምታምሪው። በጣም ቆንጆ ነሽ። ያው ፊልሙ ድራማው ላይ እንደምመስል አይደለሽም። በጣም አመሰግናለሁ። አንተም እኮ በቃ አስጨነቀኝ። ቲክቶክ ላይ ቴሌግራም ላይ ምናምን እንገናኝ ምናምን በቃ ከዛ ለምን ይሄ ልጅ አግኝቼው ምን ሊጠይቀኝ ፈልጎ ነው ወር ደግሞ እኔ ምን እንዳግዘው ፈልጎ ነው በቃ የሚለውን እስኪ ዛሬ ልቅረብና የምታወራው ነገር ካለ እንድታወራ ነበር። ኦልሬዲ ነግሬሃለሁ።
እስኪ እና ዛሬ ምን ልጠይቀኝ አስበክ? እኔ በጣም ብዙ ጥያቄ አለ። ከየት እንደምጀምር ራሱ አላውቅም። መጀመሪያ ግን መጠየቅ የምፈልገው አንቺ እንደ ሰው እንዴት ነሽ? እኔ ደህና ነኝ። ከፊልሙ ውጪ ብዙ ሰው የሚያውቅሽ ድራማው ላይ ነው እና ከዛ ውጪ እስቲ ሰው ያውቅሻል በሚለው ለማወቅ ነው። እኔም ዛሬ እዚህ የመጣሁት አንቺን ከድራማ ውጪ ለመተዋወቅ ነው። ኦኬ፣ ከድራማ ውጪ እኔ ያው በድራማ ያው ዳጣ ያልክ ነው የምታወራኝ። አይ ቲንክ ዳጣ ድራማ እናይገው። ከዛ ውጪ ያው ስሜ ሰላም ነው። ሰላም ያው እንግዲህ እንዳገኘኸኝ አይነት ነው። ትንሽ ከድራማው ለየት የሚያደርጋት እዚህ ላይ ትንሽ ያው አታብድም፣ ትንሽ ቀነስ ያለ እብደት ነው ያላት። ከዛ ውጪ ራሷ አንጣጣር ነው። ከዛ ውጪ እንዴት ነው ፊልም የመስራት ምናምን ፍላጎት አለ አንተ? ትንሽ አይ እሱም ምንድነው በጣም የምትወደው ነገር አንተ? እኔ የምወደው መጀመሪያ ዳጣ ነው። በጣም ኮሜዲ ነገር ነው አንተ። ያው ትንሽ ቢያቃጥልም ዳጣ ነው። ዳጣ የምን ሀገር ይሁንለት ነው ኢትዮጵያ ውስጥ ብቻ ነው። እና ሌላ ደግሞ ፊልሙን ሳየው በጣም ትንሽ ከህይወቴ ጋር እንዲገናኝ አድርጎታል። ያው አለ አይደል ብዙ ጊዜ ይሄ ፊክሽን ወይም በቃ በእውነተኛው ዓለም ተብሎ የሚሰራ እንትን ፊልም ነው የሰራችሁት። በጣም ነው ደስ የሚለው። ግንዛቤውን ስለሰጣችሁ ለብዙ እሱ በጣም ደስ ብሎኛል። ከሱ በተጨማሪ ደግሞ ሌላ በቃ ከኔ ህይወት ጋር ጥልቅ ስገባ ትንሽ የሚያገናኝ። አመሰግናለሁ። እንዳልከው ዳጣ ድራማ በጣም አስተማሪ የሆነ ድራማ ነው። በጣም እያንዳንዱ ቤተሰብ ላይ ያለ ነገርን የሚያንጸባርቅ ድራማ ነው። በጣም ደስ የሚል ድራማ ነው። ሁሉንም ሰው የሚያማክል ድራማ ነው። ሀብታሙንም ድሃውንም ያጠቃለለ ደስ የሚል ድራማ ነው። ሁሉም ሰው እንዲከታተለው እጋብዛለሁ ይህን ድራማ። እናመሰግናለን። እሺ እና ሌላስ ምንድን ነው ልጠይቀኝ የፈለግከው? ሌላ ድራማው ላይ ስትሰሪ ብዙ ጊዜ አብረሽ በጣም መስራት የምትፈልጊ ሰው እና ወይም አብረሹ ከሰራሹ ሰው ማንን ትመርጫለሽ? እኔ እስካሁን ኖርማሊ እንትን ነው ምን መሰለህ አዲስ ክሩ ነው፣ እንደ አዲስ ነው የተገናኘ ነው። ሁላችንም አዳዲሶች ነን። ሁሉንም የማውቃቸው እዛ ዳጣ ድራማ ላይ ነውና ሌላ ቦታ አልተገናኘንም። እንዳጋጣሚ ነው ከሌሎች ጋር ሌላ ስራ ሰራን፣ ግን አዲስ ክሩ ናቸው። በጣም ደስ የሚሉ ክሩ ናቸው ስንገናኝ። ከዛ በኋላ ነው የተዋወቅነው። ግን ከዚህ በኋላ ከሁሉም ጋር የትኛውን ቦታ አብሬ ብሰራ በጣም ደስ ይለኛል። ልለያቸው የማልፈልጋቸው ክሩ ናቸው። በጣም ደስ ይላል። በጣም ደስ ይላል። እሺ የምትወጂው የፊልም ተዋናይ ማን ነው? የምወደው የምወደው ሰላም ተስፋዬ ነው። ሰላም ተስፋዬ። አሁን ከሱ ጋር መስራት ትፈልጊያለሽ? አዎ ማን ማይፈልጋል? ከሰላም ተስፋዬ ጋር ከሰላም ጋር መስራት ፈልጋለሁ። በጣም ነው የምወዳት። ደስ ይለኛል። ዋው ብዙ አሁን ስታድጊ በልጅነትሽ ማንን እያየሽ ነው ያደግሽው? ወይም ማን ነው ሞዴልሽ የነበረው በዛ ሰዓት? እኔ እንኳን ለኔ ሞዴል እኔ ራሴ ሞዴል ማለት እዲና እንትናን ሁኜ ማደግ ፈልጋለሁ ብዬ አላውቅም። ኖርማሊ ከራሴ ጋር ነው የምታገለው። ማለት የሆነ ደረጃ ላይ በእርግጥ አሉ እኮ ትልልቅ ሰዎች እነሱን እንትን ማለት አድገህ እንደነሱ መሆን የምትፈልጋቸው አይነት ሰዎች አሉ። ግን በሞዴሊንግ ደረጃ እኔ ራሴን በራሴ ነው አፕሪሼት የማበረታታው ምናምን በቃ እዛ መድረስ አለብኝ። ራሴን ለራሴ ነው ሞዴል። በሰው ላይ እንትን ብዬ አልመጣሁም። ከዛ አሁን በዚህ ስራ ሂደት ላይ እቀጥላለሁ ብለሽ ታስቢያለሽ? ያስ አዎ። እሺ ዳጣዬ፣ ዳጣ አልኩሽ አይደል? ይቅርታ ሰላም። እሺ ወይ አሁን አንቺ እዚህ ደረጃ ደርሰሻል። እናም በጣም አሪፍ ደረጃ ላይ የሚባልም ባይሆን ግን ወደፊትም የምታድጊ ሰው ነሽ እና ለወደፊት ሰዎቹ የሚያድጉት ወይም ከትናንሽ እየጀመሩ ያሉት ምን ትመክሪያቸዋለሽ? እኔ ባዜ ገና ነኝ። እኔ አልሰራው ገና በጣም ብዙ መስራት ያለብኝ ነገር አለ እና ምለው
ፊልም ስትሰራ በጣም ብዙ ተስፋ አስቆራጭ ነገሮች አሉ። ድራማ ፊልም እና ወደዚህ ኢንዱስትሪ ለመግባት በጣም 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 ስቃይ ነው እና መስራት የምትፈልጉ ሰዎች፣ ታለንቱ ያላችሁ ሰዎች እኔ የምለው ተስፋ አትቁረጡ። ያላችሁን አቅም በትናንሽ ኮርሶች እየወሰዳችሁ አዳብሩት። እንዲሁም ደግሞ ፋሚሊ በነገራችን ላይ አብዛኞቻችን ፋሚሊዎች ወደ እንደዚህ አይነት ስራ እንድንሰራ አይፈቅዱም እና ከስንት አንድ ፋሚሊ ነው የሚፈቅደው ለዚህ አርት ውስጥ እንድትገባ። ማለት ብዙ ሰው አእምሮ ላይ ያለው አርት ሲባል በቃ የተለያዩ ኔጌቲቭ ነገሮች ነው ወደ አእምሮአቸው የሚመጣላቸው እና ተስፋ እንዳትቆርጡ። በቻላችሁት አቅማችሁን የበለጠ እያዳበራችሁት ሂዱ። ከዛ ደግሞ በተጨማሪ እግዚአብሔር አለ። ባገኛችሁት አጋጣሚ ለመስራት ሞክሩ። ከሰው ጋር ተዋወቁ። በብዛት የፊልም ስራ ሰው ስታቅ ነው የሚሆነው። ከሰው በሰው ማለት ሰው ስታቅ ጎበዝ ከሆንክ ያ ሰው ለሌላ ስራ እንትን ያስደርጋል፣ ጆይን ያስደርጋል፣ ይነግርልሃል ምናምን እና ሄዳችሁበት ቦታ ሰው ተዋውቁ። ተስፋ አትቁረጡ፣ ተማሩ እና እናንተ ከፈለጋችሁ ደግሞ እግዚአብሔር የማይረዳበት ምንም ምክንያት የለም። ትልቁ መሰናክልሽ ወይም እስካሁን በዚህ መንገድ ላይ የሄድሽበት ባለው መንገድ ላይ ትልቁ መሰናክልሽ ያጋጠመሽ ምንድን ነው? ትልቁ መሰናክሌ እስካሁን የለም፣ እስካሁን ምንም የለም ይመስገነው። እንግዲህ ወደፊትም ከመጣ እንግዲህ እንታገላለን ብዬ አስባለሁ። አሁን ለኔም ለተመልካቾችም ብዙ ጊዜ ኮሜንት ላይ ምን አዲስ ፕሮጀክት ወሬዎች እንትን ይላሉ ይበዛሉ ስላንቺ ማለት ነው። እና አንዱ አይኔን የሳበው ወሬ አንቺ አዲስ ፕሮጀክት የመጀመር ሀሳብ አለሽ ወይም አዲስ ፕሮጀክት ላይ ሽፍት ለማለት ታረጊ ነው እየተባለ ነው። እሱ ነገር እውነት ነው? አዲስ ፕሮጀክት ስለ ያን ያክል አሁን ላይ ይፋ አላደርገውም፣ ግን እያሰብኩ ነው። በቅርብ ቀን ለሁሉም ሰው ይፋ አደርጋለሁ። አዎ እንግዲህ እስኪ ከእግዚአብሔር ጋር እግዚአብሔር ከረዳኝ ለሁሉም ሰው ሼር አደርጋለሁ ብዬ አስባለሁ። አዎ አለ፣ እግዚአብሔር ከፈቀደ እስኪ ሼር አደርግላችኋለሁ፣ ነግራችኋለሁ። እንዲያሳካልኝ ጸልዩልኝ። እዚህ ጋር ጤነኛ ሆነሽ ነው የምትጫወቺው? ይሄ ነው ማሰብ። አዎ አይ እኔ እኮ ድራማው ላይ እኮ ጤነኛ ነኝ። አብዱልኝ እንደ እና ሮን አንተስ ተማሪ ነህ ሰራተኛ ነህ እንዴት ነህ? እና አሁን አንቺ ተዋናይ ባትሆኚ ኖሮ ምንድን ነበር የምትሞክሪው? እኔ ተዋናይ ባልሆን ኖሮ ያው ተማሪ ነኝ፣ የኮምፒውተር ሳይንስ ተማሪ ነኝ። ስጨርስ እዚያ ዙሪያ ላይ ወይ ሰራተኛ ልሆን እችላለሁ። የኮምፒውተር ሳይንስ ባለሙያ ነው ልሆን የምችለው። ማለት ከትወና ውጪ ብዙም ፍላጎት የለኝም። ፍላጎት የለሽም? ያው ተማሪ ነኝ፣ ቀጥላለሁ ትምህርቴን ስጨርስ በቃ በዛው ማለት ነው። ኦኬ። አይ በጣም ደስ ይላል። በጣም አሪፍ ነው። ተማሪ ነሽም በዚህ ሰዓት እንትንሽም መስራት በጣም ትልቅ ነገር ነው። አዎ ጎን ለጎን ነው እየሰራ ያለው። ተማሪ ነኝ በነገራችን ላይ በዚህ አጋጣሚ። አንተስ ተማሪ ነህ ሰራተኛ ነህ እንዴት ነህ? እኔ በደስ በሚል ነው ተማሪ ነኝ። እንዳንቺ የኮምፒውተር ሳይንስ ተማሪ ነኝ። ኦ ማይ ጋድ 3ኛ አመት ተማሪ ነኝ እና አሁን ትምህርት ላይ ነው ያለሁት እና ራሴ ላይ ነው እየሰራ ያለው በትንሹም ቢሆን። ከዛ በኋላ የተሻለ ቦታ ፈጣሪ ያደርሰኛል ብዬ አስባለሁ። አይ ደስ ይላል በጣም እውነት። ቅድም ስናወራ ስለ ድራማ አንስተን የዳጣ ድራማ በትንሹም ቢሆን ከኔ ህይወት ጋር ተመሳሳይ ነው ላይ ነበርና እስኪ ትንሽ ምን እንደሚመስል ማለት እንዴት ልትል ቻልክ? ምኑ ጋር ነው ያንተ ህይወት ከድራማው ጋር የሚመሳሰለው ትሏን ነገር ለተመልካች ትንሽ ከኔ ህይወት ጋር የሚመሳሰለው በአባቴ በኩል ያው እንደዚህ ችግር ተፈጥሮ ነበር። ያው እኔ ልጅ ነበርኩ በዛ ሰዓት እና ማለት ነው የዛኔ በሚያሳዝን ሁኔታ እሱ እንደ ፊልም ባይሆንም
በከፋ ሁኔታ እንትን ብሏል። በዛ ምክንያት ያው ማውራት ስላልፈልግ ብዙም እንትን ባይልም ግን በሚያሳዝን ሁኔታ ሶሪ አሩን በእግዚአብሔር መቀሽ ይቅርታ። እና ያን ነገር ለብዙ ሰው ለመግለጽ ስለቻልሽ በፊልሙ መንገድ አመሰግናለሁ። በጣም አመሰግናለሁ። አሁን እኔ ማለት ነው አንዳንድ ነገሮች አንቺ ጋር መስራት ፈልጋለሁ ወይም ደግሞ የምታግዥኝ ነገር አለ ብለኝ ነበር። እኔ በምን ዙሪያ እንዳግዝ ትፈልጋለህ? በምን ዙሪያ ከኔ ጋር መስራት ትፈልጋለህ? እንዳየሽ ከሆነ አንቺ በጣም ደስ የምትይ ሰው ነሽ። በአካል በጣም ደስ ትያለሽ፣ ቆንጆ ነሽ። አመሰግናለሁ። እና ከአንቺ ጋር መስራት የፈለኩበት ትልቁ ምክንያት ከአንቺ ለመማር ፈልጌ ነው። ብዙ ነገር ስላየሁብሽ ገና የሚያድግም ነገር ለዛ ነው። ለምሳሌ በምን ዙሪያ? ለምሳሌ አሁን አብሬሽ ፓርትነርሽ ብሆን፣ የስራ ፓርትነርሽ ብሆን ደስ ይለኛል። በጣም በጣም ደስ ይለኛል። እማርበታለሁ። ፓርትነርሽ ሆኜ ብሰራ በጣም ደስ ይለኛል። ሌላ ከአንቺ ጋር ጊዜ ማሳለፍ ምናምን፣ አንቺን በደንብ ለማወቅ በደንብ ለመታወቅ ከዛ በኋላ ፈጣሪ ይሰራል። እሺ ለምሳሌ አሁን ፓርትነርስ በስራ በፊልሙ ዙሪያ ነው ወይስ እንደዚህ ቲክቶክ በምሰራበት ወይም ደግሞ ዩቲዩብ ቪዲዮዎች? አሁን ለተመልካቾቼ ማገኛቸውን የህይወቴን አጋጣሚዎች ወይም ደግሞ እኔ ማቀውን ነገር ለፋሚሊዎች ሼር አደርግላቸዋለሁ እንዲማሩበት። እኔ ተምሬ ትምህርት የወሰድኩበትን ነገር ወይም ደግሞ ህይወቴ ላይ ትንሽ ለውጥ ያመጣውን ነገር እዚህ ጋር መጥቼ ለፋሚሊዎቼ ሼር አደርግላቸዋለሁ። ቢያንስ 10,000 20,000 ሰው እንኳን ቢያንስ ከ20,000 እንኳን 5,000 ሰዎች የሆነ ለውጥ ያገኙበታል ወይም ደግሞ ያን ነገር ከማድረግ ይቆጠባሉ። ራሳቸውን ከመጥፎ ነገር ራሳቸውን ይቆጥባሉ ወይም ደግሞ ያድናሉ ብዬ አስባለሁና እንደሚያገኙበት ደግሞ በጣም እርግጠኛ ነኝ። እና በእንደዛ አይነት ዙሪያ ነው ከኔ ጋር መስራት የምትፈልገው ወይስ ፊልሙ ላይ ነው ወይስ ቲክቶክ ላይ ሄልፕ እንዳደርግ ትፈልጋለህ ወይስ እንዴት ነው? ከተሻለ ፊልሙ ላይ አብሬሽ ብሰራ ደስ ይለኛል፣ ግን ለሱ ልምዱም ትምህርቱም ስለሌለኝ እሱ ይቆያል። ስለዚህ አሁን በዩቲዩብ ዙሪያ አንድ ላይ እንሰራ ደስ ይለኛል። እንግዲህ ችግር የለውም እንሰራለን። ፋሚሊዎቼ እንግዲህ አሮን የጥያቄ ማአት ነው ያመጣብኝ። በቻልኩት አቅም ለመመለስ ሞክሬያለሁ እና ዩቲዩብ አብረን እንስራ እያለኝ ነው። እስኪ እናንተ ምን ትላላችሁ? ከዚህ ልጅ ምን ተማራችሁ እስካሁን ከመጣበት? በጣም ብዙ ጥያቄዎች ባይዜ የሚጠይቅ ሰው በጣም ጥሩ ነው ማለት ማወቅ የሚፈልግና ራሱን የተሻለ ቦታ ላይ ማድረስ የሚፈልግ ሰው ነው በጣም ብዙ ጥያቄዎችን የሚያበዛው ወይም ደግሞ የሚጠይቀው። ጥሩ ጥያቄ ነው የጠየቀኝም ለራሱ ሊጠቅሙት የሚችሉ ጥያቄዎች ነው የጠየቀኝ እና አብሮን እንዴት ነው ይስራ እንዴ? እስኪ በኮሜንት አሳውቁኝና እንግዲህ እንደ ፋሚሊዎቼ እውነት እነሱ ይምጣ ይስራ ምናምን ብለው ከወደዱ ችግር የለውም እንሰራለን። እስኪ እንግዲህ ኮሜንት ማይተን ያለው ነገር አሳውቃለሁ። በጣም ደስ ይለኛል። ይሄን ቤተሰብ ለመቀላቀል እድሉ ተከሰተኝ በጣም ደስ ይለኛል። ያው አብረን የመስራት እድሉን ካለን ደስ ይለኛል። እና የኔ ውድ ፋሚሊዎች ከአሮን ጋር የነበረኝ ቆይታ ይሄን ይመስል ነበር። አሁን ደግሞ ዝም ብዬ ወሬ ብቻ አውርቼ ከምሸኘው አልኩና እስኪ ለምን ትንሽ ጌም ተጫውተን ያው ቅጣትም ካለው ትንሽ ተቀጣጥተን ፋይት ምናምን አድርገን እሸኘዋለሁ ማለት ነው። እስኪ እሱ ነው የሚጀምረው። እሺ ጀምር። እሺ እኔ አሁን የእንቆቅልሽ ጥያቄ ነው የምጠይቅሽ። ጎበዝ ነሽ ተብሏል። እስቲ እናያለን። እኔ ስጀምር ማንም አይችልኝም። እግር አለው ግን አይሄድም። እግር አለው ግን አይሄድም። ስንት እግር ነው ያለው? የምር ስንት እግር ነው ያለው? እሱን አንቺ ወቂው። እግር አለው ግን አይሄድም። እንትን ጊዜ እየሄደብሽ ነው። ጠረጴዛ። ጎበዝ። እሺ አውቃታለሁ።
አፋለው ግን አይናገርም። አፋለው አይናገርም። እንትን ወንዝ ነው። እውነትም እንደሚባለው ጎበዝ ነሽ። እነዚህ ናቃቸዋለሁ። እስኪ እንግዲህ ለማይከብደኝ ተስፋ አደርጋለሁ። አይን አለው ግን አያይም። አይን አለው ግን አያይም። አይን አለው አያይም። 5 4 3 2 1 አልቋል። አይን አለው ግን አያይም። መርፌ እስማ እውነትም እንቅልፍ ጭራሽ አልገባትኩም። ነው ቅጣት የሚሆኑ ናቸው። ትልቁ ምንድነው? ትልቁ ሚስጥርሽ ምንድነው? እስካሁን ድረስ ሰው የማያውቀው ባይዜ ሰው ሲቀጣ ማለት ብዙ የቅጣት ምርጫዎች ይደረግለታልና እኔም መምረጥ አለብኝ። 3 የቅጣት ምርጫ ይደረጋል። እሺ መጀመሪያው እሱ ነው። እሺ ትልቁ ሚስጥርሽ ምንድነው? ሁለተኛው ቅጣትሽ ደግሞ አራታክብደው። እሺ ሁለተኛው ቅጣትሽ የሚሆነው ደግሞ አቻላቃ ክራካባሽ። እሺ በቃ ትልቁ ሚስጥሬ ምንድነው? እውነት ይሄ ሚስጥር 3 ሰው ብቻ ነው የሚያውቀው እና አሁን በማውራቴ በጣም ይቅርታ። የዛሬ አመት ምናምን ነውና ሁለቱም ጓደኞቼ ናቸው፣ ካፕሎች ናቸውና የሴቷም ወንዱም ፍሬንዶቼ ናቸው። ከዛ እሱ ለሷ ፕሮፖዝ ሊያደርግላት ኬክ ምናምን ገዝተው ፍሪጅ ውስጥ አስቀምጠዋል ማለት ነው። እኔ ደግሞ ኬክ ጣፋጭ ነገር በጣም ነው የምወደው፣ ግን ያው ጣፋጭ ነገር ኬክ ብቻ ነው የምወደው። ከዛ ስገባ አገኘሁት ፍሪጅ ውስጥ። ለምን ተገዝቶ ነው? ምንም ነገር የለውም አልኩልና እኔ ደግሞ ያው ኬክ ስለምወድ መቼም ከኔ ዘለለ ነገር አይኖርም ብዬለ ሂጄ በላሽ እንዳላውት ግን ድሳርገ ይበላውት ዲማለ ማለት ነው። ከዛ ማታ ምናምን በልቼው ወጣው። ከዛ ስመጣ እብድ ሆኖ ነው ያገኘሁት። ምንድነው ምናምን ሳልች እና ነው በቃ የእውነት ከልብ ነው ያዘነብኝ። በጣም ይቅርታ ሶሪ። በጣም ለዚህ ግን አንቺ እንዳረክሽው ያውቃል ኦሬዲ አወቀ ወይ? እኔ ደግሞ ጭራሽ መዋሸት መያዝ ምናምን አልችልበትም። ከዛ ኖርማሊ ደውሎ ነው የጠይቀኝ ምናምን ሲለኝ በላው እኮ ምናምን ሲል እንዴት እንደደነገጠ በጣም ወርድ የሆነ ነገር ነው ያደረኩት። ካያችሁት ሁለታችሁ በዚህ አጋጣሚ ሶሪ ብያለሁ። በቃ እንደዛ አይነት ታሪክ አሳልፌያለሁ። እሺ እኔ ቅጣቴን ተቀጥቻለሁ። አሁን ደግሞ የአሮን ተራ ነው። ጥያቄው ምን መሰለ? ያንተ ነው ግን ሌሎች ካንተ በላይ ይጠቀሙበታል። ምንድነው? በጣም ቀላል ነው። ይሁንልሽ። ውሃ ውስጥ ይወለዳል፣ ውሃ ሲያይ ይሞታል። ምንድነው? ውሃ ውስጥ ይወለዳል፣ ውሃ ሲያይ ይሞታል። ምንድነው? ውሃ ሲያይ ይሞታል። ውሃ ውስጥ ነው የሚወለደው ግን ውሃ ሲያይ ይሞታል። ኦር ደግሞ ውሃ ሲነካው ይሞታል። ልንቀጣው ነው። ለኛ ኮን ጨው። አራራራ እንዴት ነው ጥያቄውን? እሺ በትክክል ተመልሷል። እሺ በሚሞላ ቁጥር የሚቀል ምንድነው? በሚሞላ ቁጥር የሚቀል ይሄን እንኳን ሳላውቀው በሚያሳዝን ሁኔታ። እሺ እንቀጣዋለን። ፋሚሊ የምታውቁ መልሱን ኮሜንት ላይ አስቀምጡልኝ እስኪ። እሺ አንድና የመጨረሻ ጥያቄ ነው የምጠይቀው። ይሄን ከተሳሳትክ ትቀጣለህ። እንዲያውም ምሬያለሁ በዚህኛው ጥያቄ። አሁን ግን አልምርህም። ያለ ክንፍ ይበራል፣ ያለ አይን ያስለቅሳል። ምንድነው? እንዴ ለኔ ብቻ ነው እንደ ከባድ ጥያቄ? በጣም ቀላል ጥያቄ ነው። የምር ቀላል ጥያቄ ነው። ያለ ክንፍ ይበራል፣ ያለ አይን ያስለቅሳል። ይሄንንም አላውቀውም። አታውቀውም? በጣም ጥሩ። ለኔ በጣም አሪፍ ነው የሆነልኝ። እሺ ቅጣት የሚሆነው ወይ 20 ፑሻፕ ካልሆነ ደግሞ ዘፈን። ከሁለት አንዱ። እኔ እንደው ከምርጫ ጋር ነው ያቀረብኩልህ።
እኔ ዛከር ላይ እንኳንስ ያን ያህል አይደለሁም። ስለዚህ ፑሻፕ ይሻለኛል። ፑሻፕ 20 ፑሻፕ እንግዲህ እስኪ 1 2 3 4 5 6 7 8 9 10 11 12 13 14 15 16 አይዞ 17 18 19 20 ጎበዝ በጣም አስለፋሽኝ። ያው እንግዲህ ምን ታደርገዋለህ? በጣም ጎበዝ ነህ እንዴ? አሪፍ ነው። እና የኔ ውድ ፋሚሊዎች ፕሮግራማችን እንዳያችሁት አሪፍ ቆይታ ነበር የነበረን። እስኪ አሮን አሁን እኔ ጋር መጥተህ የተወሰኑ ደቂቃዎችን አሪፍ አሳልፈናል። እስኪ ለተመልካች የምታስተላልፈው ነገር ካለ እስኪ ድርድስና በዚህ አጋጣሚ ያው ማስተላለፍ ፈልገው ነገር ኦልሬዲ ብያቸዋለሁ፣ ግን መጀመሪያ አመሰግናለሁ። ይሄ ድል ስታስጠኝ በጣም ነው አመሰግነው። ሌላ ማለት ፈልገው ነገር እናንተ ከፈቀዳችሁ የተሻለ ከሷ ጋር ሰርተን የተሻለ ቦታ ለመድረስ አስባለሁ። ያው እሱ እናንተ ነው የምትሉት፣ ኮሜንት ላይ ያሳውቋት። እሺ ከተባለ እንደዚህ አይነት ቪዲዮ መስራቶችን እንቀጥላለን። ካልሆነ ደግሞ ያው በራሴ በግል የምጀምረው ነገር ስላለ ወደሱ እንትን እንላለን። እሺ አመሰግናለሁ። እሺ አሮን እኔም አመሰግናለሁ ስለነበረን ቆይታ ስላገኘሁት ደስ ብሎኛል። እሺ እኔም ደስ እና የኔ ውድ ፋሚሊዎች ፕሮግራማችን ይሄን ይመስል ነበር። ሁላችሁም ይሄንን አካውንት ሰብስክራይብ ያደረጋችሁ ቤተሰብ ያሉናችሁ ሰብስክራይብ አድርጉ። ለፋሚሊዎቻችሁ ደግሞ እንዲደርሳቸው ለምትፈልጉ ሰዎች በሙሉ ሼር አድርጉላቸው። ላይክ ያደረጋችሁ ቪዲዮ አሪፍ ቆይታ ነው ያሳለፍነው። ሁላችሁም እንድታዩት ጋብዛችኋለሁ። ውድድድድ ነው የማደርጋችሁ። በሌላ ቪዲዮ እስክንገናኝ ድረስ ሰላም ቆዩልኝ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡኝ። ያው አሮንም ያስተላለፈው መልእክት አይታችኋል። ከወደዳችሁት ከተቀበላችሁት አንዳንድ ስራዎችን ሰምታይምስ እያመጣን እንሰራላችኋለን። የኔ ውዶች ወዳችኋለሁ። መልካም ጊዜ ይሁንላችሁ። ቻው